ደግሞ መጽሐፍ ነፍ ይዘው የሚመጡ ልጆች አሉ። እሺ የባለፈው ዓመት ኢንትራንስ ተፈታኝ እንደመሆኑ መጠን ለአጠናንና ግቢ ስትሄዱ የሚያስፈልጓችሁ ነገሮች ምንድን ናቸው በሚለው ጉዳይ ዛሬ እናወራለን። ይመቻችሁ። በመጀመሪያ ስለ እኔ አጠናን እናወራና ያን ያክል ወጣሪ ተማሪ የሚባል ተማሪ አልነበርኩኝም። ከራሴ ኤክስፒሪየንስ ስነሳ ግን ያው አንዳንዴ እድል ነበረኝ ልጆችን ለማስጠናት ያው እንዲሁ ለምሳሌ ሂስትሪ ይመቸኝ ስለነበረ በቃ ይመቸኝ ነበረ። በዛው ለራሴ ከቨር አድርገው ነበር። ግን አንድ በወሳኝነት ጠቀመኝ ብዬ የማስበው ፈተና ለማለፍ ጥያቄዎችን መስራቴ ነው። እና በቃ ማንበብ የሚባለውን ነገር በፊትም ያን ያክል እንዳልኳችሁ እንትን አለው ነበር። ጥያቄው መስራት የጀመርኩ ሰሞን ደግሞ ከነ እርግፍ አድርጌ የተውኩበት ጊዜ ነው ማለት ነው። እና ጠቅሞሃል ወይ? ያ ጠቅሞኛል። ስቲል አሁን ጊዜም ስላላችሁ ነው። አይ ቲንክ ናቹራሎቹ ናቸው በቀጣይ ሳምንት የምትገቡት። ሶሻሎች ግን ጊዜ ያላችሁ ሐምሌ ቤት ነው አይ ቲንክ የምትገቡት። ስለዚህ ስቲል ምን ትመክረናላችሁ ብላችሁ እንትን የምትሉኝ ከዚህ በኋላ ማጥናት ሳይሆን ጥያቄዎችን መስራት። ኢትዮማትሪክስ ያ እሱ አፕ 100 ብር ነው አይ ቲንክ የሚያስከፍል 100 ነው ምናምን ብቻ ግን እሱን ከፍላችሁ ጥያቄዎችን መስራት ነው ያለባችሁ ብዬ አስባለሁ። እና ጊዜያችሁን በቃ ተጠቀሙበት። አሁን ጊዜ ያላችሁ ጊዜ የለንም ብላችሁ ተስፋ እንዳትቆርጡ። ስቲል ጊዜ ያላችሁ እሱን ጥያቄዎች በመስራት ተጠቀሙበት፣ ታተርፉበት አላችሁ። ሌላኛው ደግሞ ግቢ ስትሄዱ የሚያስፈልጓችሁ ማድረግ ያሉባችሁ ነገሮች ናቸው። የመጀመሪያው የሚያስፈልጋችሁ ነገር ገንዘብ ነው። ካሽ ራሱ ባትይዙ አይ ቲንክ ግቢዎች ውስጥ ኤቲኤሞች ምናምን ይኖራሉ። ግን በምንም አድርጋችሁ በቃ ገንዘብ ግዴታ ያስፈልጋችኋል። አትሊስት ፕራይሱን ጥቀስልን ብትሉ ሚኒመም ከአንድ ሺህ ጀምሮ አትሊስት ድረስ እንትን ብትሉ አሪፍ ነው። ከዚህ ምግብ ከ50 እስከ 100 ባለው ታወጣላችሁ። ያው በቡድን እንትን የምትሉ ከሆነ ግን ብቻችሁ የምትሆኑ ከሆነ እንትን ስለማትሉት ያው በቃ ከ1000 እስከ 2000 ሚኒመም መያዝ አለባችሁ ብዬ አስባለሁ። ሌሎች ብዙ የሚበሉ ነገሮችን ባታዘወትሩ ይዛችሁ ባትሄዱ እንትን ነው። ግን የሚቀባቡ ነገሮች እንደነ ሎዝ፣ ኩኪሶችን፣ ዳቦ ቆሎ፣ በሶችን ምናምን እንደዚህ ነገሮች ውሰዱ። እንዲሁ እንደ ስናክ የሚሆናቸውን ነገሮች ያ ሁለተኛ እነዚህ ነው። ሶስተኛ ደግሞ ያን ያክል ልብስ አታብዙ። እኔ አሁን እንትን ሳለብሳቸው ራሱ ያመጧቸው ልብሶች ነበሩና ያን ያክል ልብስ በጣም እንትን አትበሉ። በጣም ደግሞ አታሳንሱት። ግን በቃ ለሳምንት የምትሆን 5 ቀን አይደለ? ለ5 ቀን የምትሆን ልብስ ያዙ። ያን ያክል ሻንጣ ምናምን ባትይዙ ይመከራል። ደግሞ መጽሐፍ ነፍ ይዘው የሚመጡ ልጆች አሉ። እሺ ብቻ ያን ያክል እንዳልኳችሁ ለእኔ ጥያቄ መስራት ነው። ከገባው በኋላ ቤት ሆኜ ኦልሬዲ ጥያቄውን ስለሰራው ሄጄ እኔ ያጠናሁት አክቹዋሊ ነገር የለም። መያዝ የምትፈልጉ ይመቻችሁ። ግን ያን ያክል ነሰሰሪ አይደለም መጽሐፎችን ምናምን መያዝ። ሌላ ከደህና ጓደኛ ጋር ዶርሜት መሆን የሆነ ብዙ አንድ ክላስ ሆናችሁ ራሱ ጭቅጭቆች ምናምን የሆነ የሚነሱበት ጊዜ ስለሚኖር በቃ ከምታውቁት በደንብ ቤስት ፍሬንድ ከምትሉት ሰው ጋር ብትሆኑ እመክራለሁ። ሌላኛው ደግሞ አለመጨናነቅ። ይሄ ወደ ፈተናም ስትገቡ የሚጠቅማችሁ ነገር ነው። ድረስ በቃ ራሳችሁን ካም ዳውን ለማድረግ መሞከር። በቃ የሚፈጠረው ነገር ይፈጠር። ድረስ እናንተ የቻላችሁትን አንብባችኋል፣ ጥያቄውን እንዳልኳችሁ ሰርታችኋል። ዳስድ በቃ ከእናንተ የሚጠብቀው እሱ ነው። በሃይማኖታችሁም ካላችሁ ድረስ ጸልያችሁ ግቡ። ኦር ዱ ሰምቲንግ ብቻ ግን እንዳትጨናነቁ። ከሱ ውጪ ፈተና ከገባችሁ በኋላ ያሉትን አንዳንድ ነገሮች ደግሞ እስቲ ሰዓቱም እየሄደ ነው፣ በቀጣይ ፓርት እስቲ ለመስራት እሞክራለሁ። ይመቻችሁ።